ያልተከፈለው የሂሳብ ደረሰኝ። ይህ አስተማሪ የሆነ የህይወት ገጠመኝ ነው። ቪዲዮውን ላይክ አድርገው የጀመሩትና እስከ መጨረሻው ይከታተሉት፣ ይማሩበታል። በከተማዋ ውስጥ ስሜ ከጥሩዎች በላይ ነበረ። ዶክተር አማኑኤል። የህክምና ጥበቤን የማይመሰክር የለም። የሞት መልአክን ታግሎ የሚያሸንፍ እጅ አለው ይሉኝ ነበረ። እኔ ግን በውስጤ ሌላ ስሌት ነበረኝ። ለእኔ የሰው ነፍስ ከብር ኖት አይበልጥም። የእያንዳንዱ ታካሚ የልብ ትርታ የሚሰማኝ እንደ ሳንቲም ድምፅ ነበረ። ኪሱ ባዶ የሆነ ሰው እኔ ጋር መጥቶ መዳን በረሃ ላይ ዝናብ የመጠበቅ ያክል የማይታሰብ ነበረ። አንድ ምሽት ሰማዩ ተቀዶ የሚዘንብ የሚመስል ከባድ ዝናብ ከተማዋን ያጥለቀልቃት ነበረ። የክሊኒኬን መብራት አጥፍቼ ወደ ቅንጡ መኪናዬ ሊሄድ ስል የክሊኒኩ ግቢ በር በኃይል ተንኳኳ። ስከፍተው አንዲት እናት በዝናብ ርሳ በብርድ እየተንቀጠቀጠች ቆማለች። በደረቷ አንዲት ትንሽ ሕፃን አቅፋለች። ሕፃኗ ትንፋሿ እየተቆራረጠ ነው። አይኖቿ ሊጠፉ ተቃርበዋል። ዶክተር እባክህ አለችኝ፣ ድምጿ በልቅሶ እየተሰበረ። ልጄ ትንፋሽ አጠራት፣ እባክህ እርዳኝ። እኔ ግን ቀዝቃዛ ነበርኩ። ሰዓቴን አየሁ። መጀመሪያ መመዝገቢያና የቅድመ ክፍያ መክፈል አለብሽ። እዚህ ሕግ አለ አልኳት፣ ፊቴ ላይ ምንም አይነት ርኅራኄ ሳይታይ። እናትየው በሚንቀጠቀጥ እጇ ቦርሳዋን በረበረች። ጥቂት ዝርዝር ብሮችን ብቻ ወጣች። ዶክተር ያለኝ ይቺው ናት፣ ነገር ግን ስራ ስጀምር ቀስ ያልኩ ከፍላለሁ፣ እባክህ ልጄን ብቻ ይልኝ አለችኝ። እዚህ ጋር ልመና አይሰራም፣ የጎዳና ላይ ተቋም አይደለም፣ ሌላ ቦታ ሂጂ አልኳት። ልቧ ሲሰበር እያየሁ በሩን በፊቷ ላይ ዘጋሁባት። የዝናቡ ድምፅ የእናትየዋን ዋይታ ዋጠው። እኔም ወደ ቤት ሄድኩ። ከሁለት ቀን በኋላ በከተማው ትልቅ ሆቴል ውስጥ የክቡር እንግዳ ነበርኩ። የሕክምና ማህበሩ የዓመቱ ምርጥ ቀዶ ጥገና ሐኪም ብሎ ሊሸልመኝ ድግስ ተዘጋጅቷል። በመስታወት የተከበበ አዳራሽ፣ በውድ መጠጥና በሳቅ መካከል። በመሃል ግን መብረቅ ደረቴ ላይ የወደቀ ያህል ከባድ ህመም ተሰማኝ። ትንፋሼ አጠረኝ። የያዝኩት ዋንጫ ከእጅ አምልጦ መሬት ላይ ሲከሰከስ ሰማሁት። ከዚያ በኋላ ግን ጨለማ። ለሳምንት ያህል በራሴ ስህተትና ቸልተኝነት ኮማ ውስጥ ቆየሁ። በሞትና በሕይወት መካከል ባለች ቀጭን መስመር ላይ ስንከራተት ቆይቼ በመጨረሻ ነቃሁ። ክፍሉ ነጭ ነበረ። የኦክሲጅን ማሽኑ ድምፅ ብቻ ይሰማል። ከጎኔ አንዲት ነርስ ቆማለች። ተረፍክ ዶክተር አለችኝ፣ በአድናቆት እያየችኝ። በጣም ከባድ የልብ ቀዶ ጥገና ነው የተደረገልህ። በከተማዋ ብቸኛዋ ስፔሻሊስት ዶክተር ሳባ ባትኖር ኖሮ ዛሬ የለህም ነበረ። ያችን ሕይወቴን የታደገች መልአክ ለማየት ጓጓሁ። በሩ ተከፈተ። አንዲት ረጅም ፊቷ ላይ ሰላም የሰፈነባት ዶክተር ገባች። አየኋትና ደነገጥኩ። አልጋው ላይ ሆኜ ያለሁበት አካባቢ ሱርብኝ ታወቀኝ። ያቺ በዝናብ ምሽት በሩን የዘጋሁባት እናት ነበረች። አንቺ አልኳት፣ ድምፄ ከጉሮሮዬ ሊወጣ እየታገለ። ልጅሽስ? ሕፃኗስ? ፈገግ አለች። ነገር ግን ያ ፈገግታ ከሺህ ጅራፍ በላይ ገረፈኝ። ልጄማ በዛች ምሽት አንተ በሩን ስትዘጋብን መንገድ ላይ ሆስፒታል ሳንደርስ ሕይወቱ አለፈ አለች። ክፍል ውስጥ ያለው አየር ሁሉ ያለቀብኝ መሰለኝ። ታዲያ ለምን አዳንሽኝ? ለምን አልተበቀልሽኝም አልኳት። ምክንያቱም እኔ ዶክተር ነኝ አለችኝ በረጋ ድምፅ። አንተን ያዳንኩ በሙያዬ ብቻ ሳይሆን ልጄ ለሞተችበት በደል ለአምላኬ ምሕረትን በመስዋዕትነት በማቅረብ ነው። አንተ ሕይወትን በር ስትዘጋ እኔ የይቅርታን በር ከፈትኩ። ቀጠለችም፣ ይኸውልህ ዶክተር፣ ቀዶ ጥገናው በጣም ውድ ነበረ፣ ግን ሂሳቡ በሙሉ ተከፍሏል ብላ አንድ አነስተኛ ወረቀት ሰጠችኝ። በሚንቀጠቀጥ እጄ ወረቀቱን ስከፍተው በደረሰኙ የክፍያ ቦታ ላይ እንዲህ የሚል ጽሑፍ ነበረው። የሕክምና ዋጋ በአንድ ኩባያ ንጹህ እንባና በሙሉ ይቅርታ ተከፍሏል። ያን ቀን ራሴን ጠላሁት። እኔ የሰውን ሕይወት በብርና በወርቅ ስመዝን፣ አምላክ ግን በእኔ በደል በቆሰለች እናት እጅ ሕይወቴን በነፃ መለሰልኝ። ያ ያልተከፈለው የሕፃኗ ደም በይቅርታ ተከፈለ። ዛሬ በሩን የዘጋንበት ምስኪን ነገ የሕይወታችን በር የሚከፍት ቁልፍ ሊሆን ይችላል። እግዚአብሔር በእኛ ክፋት ውስጥ እንኳ የእርሱን ቸርነት ያሳየን ይችላል። ግን ንስሐ መግባት ያለብህ ነገ ሳይሆን ዛሬ ነው። ውድ ቤተሰቦች፣ ይህ ታሪክ የአንድ እውቅ ዶክተር የሕይወት ገጠመኝ ነው። ለሌሎቻችን አስተማሪ ሊሆን እንደሚችል አምናለሁ። ተመሳሳይ አስተማሪ የሕይወትን ተሞክሮችና መንፈሳዊ ምክሮች እንዲደርሱት ሰብስክራይብ ያድርጉ። ቪዲዮውን ላይክ ያድርጉትና ለሌሎችም ያጋሩት። ሰላማቸው ይብዛ።